ቅዱስ ዳዊት ለሳኦል በገና በሚደረድርለት ጊዜ ጦር አንስቶ ወርውሮበት ሊገለው ሞክሮ ነበር ከአንድም ሁለት ጊዜ። ለምን ማለት ጥሩ እንግዲህ ቅዱስ ዳዊት ከጎልያድ ጋር በነበራቸው ነገር ሳኦል ሺህ ገደለ ዳዊት እልፍ ገደለ የምትል አንድ ዜማ ወይም አንድ ግጥም አንድ ቅኔ ሰምቶ ነበር። በዛ ቅጽበት የሰው ደግሞ ሌላኛው ትልቁ ተውሳክ ትልቁ በሽታ ያዘው ማለት ነው፣ ቅናት። ሰው ቅዱስ ዳዊት ላይ ይቀና ነበር። አንደኛ ጸጋው ተገፏል። የፈለገ ንጉስ ቢሆን ኢንሴኪዩሪቲ ያለበት የሚያየው ሰው ሁሉ ሚኒቃው ይመስለዋል። የሚያይበት መንገድ ንግስናውን የሚያይበት መንገድ ብዙ ነገሩ ተቀይሯል። ሳኦል በተለይ እንዳልኩ ከእግዚአብሔር መንገድ ከወጣ በኋላ ያኔ ሳኦልን የሚያይበት መንገድ እንግዲህ አንዳንድ ብላቴናነቱ እንዳንድ ተወዳጅነቱ ለሳኦል አልቀጠለም። ከዛ ጊዜ በኋላ ከባድ የቅናት መንፈስ አድሮበት ነበር። ስለዚህ ሊገለው ይፈልግ ነበር። እንዳይገለው እንዴት ነው አብሮት ያለ እንግዲህ ስልጣን ሰጥቶታል። ሊያውም ደግሞ ትልቁን ጠላት ጎልያድን አሸንፎለታል። ከባርነት ነው ያስመለጣቸው። ያኔ ዳዊት ቢሸነፍ ኖሮ ባሪያ ነበር የሚሆኑት። ከባርነት አስመልጧቸዋል። ሰውስ ምን ይለዋል ነው ዝም ብሎ ቢገለው የሆነ አጋጣሚ ይፈልግ ነበረ። ስለዚህ ሌላኛው ትልቁ ተውሳክ ቅናት አድሮበት ነበረ ሳኦል ቅዱስ ዳዊት ላይ ማለት ነውና በዛ ጊዜ ጦር አንስቶ ሁለት ጊዜ ሊገለው ሞክሮ ነበር። ሁለቱንም ግን የእግዚአብሔር መልአክ ረድቶት አምልጦ ነበር። ከዛ ጊዜ በኋላ ደግሞ ቅዱስ ዳዊትን ይፈራው ጀምሮ ነበር። ልቡ ላይ ደግሞ ሌላኛው ደግሞ ትልቁ ችግር ፍርሃት። ብዙ ጊዜ ፍርሃትን አሁን መድረክ ቢሆን ሁለት ንግግር ወይም ካረክ በኋላ ትተዋል። ውስጥ ግን ከመልካም ነገሮች የሚያርቅ በጣም አንደኛው ሌላኛው ችግር ደግሞ ፍርሃት ነው። ለምሳሌ ከቅዱስ ቁርባን የሚያርቀን የመጀመሪያዋ ሳይን ፍርሃት ነች። ከእግዚአብሔር ቤተ መቅደስ የምታርቀን ፍርሃት ነች። እንግዲህ ሰው የፈለገ ቢሆን ከአባቱ አይርቅማል። አባትህን ግን በጣም የምትፈራ ከሆነ እየወደድከውም ቢሆን ትርቀዋል። እና ማክበርና ፍርሃት ደግሞ ትንሽ ይምታታብናል። ስለዚህ እነዚህ ችግሮች ነበሩበት ሳኦል።